ቦርጭ ለማብቀል ብለህ ምግብ አትብላ አላህን የሚያውቁ ሰዎች ቦርጫሞች አይደሉም ማለት። እንግዲህ ቦርጭ ለሁለት ይከፈላል። ቅር እንዳይላቸው አንዳንድ ቦርጭ ያለባቸው ሰዎች ቅር እንዳይላቸው ቦርጭ ለሁለት ይከፈላል። ቦርጭ ለማብቀል ሰውነት ለማደለብ ብለህ አትብላ አላህን የሚያውቁ ሰዎች ድልቦች አይደሉም፣ የደለቡ አይደሉም። ታዲያ በተፈጥሮ አንዳንድ ሰዎች ወፍራሞች አሉ። ከሱሐቦችም ነበሩ ትልልቅ ሰውነታቸው ግዙፍ የነበረ ሱሐቦች ነበሩ። ታዲያ ምንድነው የምንለው? እንዴት ነው የምናደርገው ከተባለ የተፈጥሮ አለ ከዘር የሚመጣ ከህመም የሚመጣ ከሆነ መድኃኒት መዛባት ጋር የሚመጣ ሳይፈልጉት የሚመጣ አለ። ባጭሩ ሰበቡ እሱ ያልሆነ እሱ ማይጠየቅበት በምንም መልኩ ሆዳም ሆኖ በአንድ ጊዜ 7 ሰው የሚበላውን በልቶ ምናምን አይደለም። የሚበላው አንድ ሰው የሚበላውን ነው። ይንቀሳቀሳል፣ ስራ ይሰራል። ነገር ግን ወይም በውርስ ለቤተሰብ ታዲያ ደግሞ ራሱ ላይ በተፈጠረ ህመም ወይም በህክምና ወይም በመድኃኒት ወዘተ የመጣበት ይሄ አያስወቅስም። ነገር ግን እንደዚሁ አንቱ መባል ፈልጋለሁኝ ቅርጫት መሆን የውድህያ በሬ ማከል ሲያዩኝ ማስፈራ መሆን ፈልጋለሁም ብሎ በቀን 7 ጊዜ የበላ በ7 ጎሮሮ አንጀቱ የዋጠ ያመጣው ከሆነ ይሄ ያስወቅሳል። አሻሂድ አብዝቶ መብላት፣ አብዝቶ መጠጣት፣ አብዝቶ መተኛት፣ አብዝቶ የሆነው ማየት ሐራሙን እኮ አይደለም ያ አብደላህ ሐራሙን አይደል ሐላሉንም ማይመለከትህን ነገር ማይጠቅምህን ነገር ዝም ብለህ ማየት አእምሮን ይረብሻል። ዒባዳ ሰዓት ላይ የመጣ ይወሰውሳል። ፈከይፈ ቢልሐራም ሐራሙ ሲሆን ታዲያ ምን ሊባል ኢዳ ኹልጣን መቀነስ ያስፈልጋል። ከሰዎች ጋር መቀላቀል በጥቅሉ ለአራት ልንከፍለው እንችላለን። ከሰው ጋር መገናኘትን በጥቅሉ ለአራት ልንከፍለው እንችላለን። አንደኛው ልክ እንደ መድኃኒት እንደ ምግብ መገናኘቱ ከሱ ጋር መቀላቀሉ ጠቃሚና አስፈላጊ የሆነ የሰው አይነት አለ። እነዚህ ዑለሞች ናቸው፣ ሷሊሖች ናቸው፣ የአላህ የዲን ሰዎች ናቸው፣ የአኼራ ሰዎች ናቸው። ስታገኛቸው ልብህ የሚረጋጋ ኸይርን የምትናፍቅ ለኸይር የምትጓጓ እንደዚህ አይነት ሰዎች ጋር መገናኘት አስፈላጊ ነው፣ ጠቃሚ ነው። ጥሩ ምግብ አለች ብለህ በየጊዜው መኪና አስነስተህ ርቀህ ሄደህ እንደምትበላው ከዛ በላይ እናቴ ናፈቀች፣ የትዳር አጋሪ ናፈቀች፣ ልጄ ናፈቀኝ ብለህ እንደምትገናኘው ከዕልም ሰዎች፣ ከዲን ሰዎች፣ ከሷሊህ ሰዎች፣ አኼራን ከሚያስታውሱ ሰዎች መገናኘት መቻል ልብህ ይታደሳል። በተቃራኒው ደግሞ ፋሲቆች፣ ሙጅሪሞች ልብህን ያሞቱታል፣ ይገድሉታል። ከነሱ መሸሽ አለብህ። እንደው ህይወት አስገድዶህ ከተገናኘህም ንብን እንዳይነጥፈኝ ብለህ እንደምትፈራው በሬን እንዳይወጋኝ ብለህ እንደምትጠነቀቀው ጠንቀቅ ብለህ በሽታው ሳይጋባብህ ልሸሽ ይገባል። ሁለተኛው ከሰዎች አይነት ከእሱ ጋር መገናኘት ልክ እንደ መድኃኒት የሆነ ሰው አለ። የፊተኛው ልክ እንደ ምግብ ነው፣ አስደሳች ነው፣ አስፈላጊ ነው፣ አጓጊ ነው። ዑለሞች ናቸው፣ ሳሊሖች ናቸው፣ ጥሩ ሰዎች ናቸው። ከአንተ ትንሽ የሚሻሉ ሰዎች የግድ ዑለሞች ሲባል አሁን ላይ በተለይ በዑለሞችና በሷሊሖች በወጣቱ መሀል ክፍተት ለመፍጠርም ብዙ ስራ እየተሰራ ነው። ዑለሞች ያጠብቃሉ፣ ዑለሞች ሰው አያቀርቡም፣ ዑለሞች እንዲህ ናቸው፣ የዲን ሰዎች እንዲህ ናቸው ያሉ ሰዎች አውቀው ሰርተውበታል። የዲኑ ጠላቶች ዑለማውና ሰፊውን ህዝብ ለማራራቅ የዲኑን ሰው ለማሸሽ ከነዚህ ጋር መዋል አስፈላጊ ነው፣ ግዴታ ነው፣ እስትንፋስህ ነው። ሁለተኛው ልክ እንደ መድኃኒት ነው፣ ስትታመም ብቻ የምትወስደው ማለት ነው። ይሄ ማህበራዊ ህይወት ላይ ለመግዛት ለመሸጥ የምትገናኘው ሰው ምንም አታውቀውን ሰው ሄደህ እንዴት ነህ፣ ሰላም ነህ፣ አያትህ ደህና ናቸው፣ አክስትህ፣ ያ ጎረቤታችሁስ ያልክ አንድ ያገኘውን ሰው ሁለት ያገኘውን ሰው ስልክህን የሞላህ ወደ ልብህ ወደ ህይወትህ ምንም አይጠቅመን ሰው አታስብ። የግንኙነት መብዛት ልብህን ያጣባው። ለአንድ አላህ አንድ ልብህን ስጥ፣ አንድ ዓላማ ላይ አተኩር ብለዋል ኢብኑ ቀይም ረሂመሁላህ ተዓላ። ልብህ አንድ ነው፣ ለአንድ አላህ ስጠው፣ ለአንድ ዓላማ አውለው። ምንድነው እሱ? የአኺራ ዓላማ። ከዛ በኋላ ያሉ ዓላማዎች እግረ መንገድህ የሚገጥምህ ዓላማ ነው። በስራ ምክንያት በተለያዩ ማህበራዊ ጉዳዮች ምክንያት የሚገጥምህ ሰው እግረ መንገድ ያገኘው ነው። ትልቁ ቦታ ልብህ ውስጥ ለማን ነው መሆን ያለበት? ለአላህ ነው፣ ለአኺራ ነው፣ ለጀነት ነው። ኢጅዐል ልሀመ ሀመን ዋሂደን ሀመ ልአኺራ። ነስአሉላህ አን የጅዐለኒ ወኢያኩም ሚመን ሁወ ሀሙሁ ሀሙ ልአኺራ። ሐሳብ ጭንቀቱ አኺራ ከሆኑ ባሮቹ አላህ ያደርገን። 90 ነገር 100 ነገር ልብህ ላይ ከጫንክበት አይችልም። ለአኺራ ያለ ሐሳብ ጭንቀት ትኩረት ይቀንሳል። ስለዚህ ሰዎችን ተገደህ እንጂ አትነካካ ከሰው ጋር። ለሆነ ጉዳይ ያገኘኸውን ሰው ቤተሰብ አታድርገው፣ ሐቅ ይደራረብብሃል። እያንዳንዱ ሰው ደግሞ የራሱ ባህሪ ያለው ጥሩ መጥፎም ባህሪ ያጋባብሃል። ከአንዱ ግዴለሽነትን ትወርሳለህ፣ ከአንዱ ኩራትን ትወርሳለህ፣ ከአንዱ ከልክ ያለፈ ቀለኝነትን ትወርሳለህ፣ ከአንዱ ቁጠኝነትን ያጋባብሃል፣ አንዱ ሆዳምነትን ያጋባብሃል፣ አንዱ ስለ ሴት ማውራትን ያጋባብሃል። የመጣ ሰው የሆነ ነገር ሳይለጥፍብህ አይደለም።
ከተገናኘ ግንኙነት ካበዛ። ስለዚህ የምትገናኘውን ሰው መረጥ፣ እንደገና ደግሞ ቁጥሩን ቀንስ። ወከዛሊክ በሶስተኛ ደረጃ ከእሱ ጋር መገናኘቱ ልክ እንደ በሽታ የሆነ ሰው አለ። የፊተኛው እንደ ምንድን ነው አለን? እንደ ምግብ አለ ሁሌ የሚያስፈልግ። ሁለተኛው እንደ መድኃኒት አለን ሲያስፈልግ የምትወስደው። ሶስተኛው ልክ እንደ በሽታ ይሆናል። ከእንዲህ አይነቱ ሰው መራቅ አለብህ፣ መጠንቀቅ አለብህ። የወንጀል ሰዎች፣ አላህን የማይፈሩ ሰዎች፣ ቀልባቸው የደረቀ አንተን የሚያደርጉ ሰዎች በዙሪያ ያሉ ሰዎች ሊሆኑ ይችላሉ። አራተኛውና ከፍተኛው የሚያሰጋው ከእሱ ጋር መገናኘት ሞት የሆነ ሰው አለ። ከእሱ ጋር መገናኘት ሞት። ከምን አንጻር? ከልብ አንጻር። ልብህን የሚገድል ዱር ላይ አንበሳ ቢመጣብህ አለቀልኝ ኢላ የርሐመኒላህ አላህ በታምር ካላዳነኝ በስተቀር አንበሳ ፊት ለፊት ተመቶ መንጋጋውን ሲከፍት ያፉን ድምፅ የሰማህ ምደነገጠውን ያክል እንደዚህ አይነት አራተኛ አይነት ሰዎችን ልትፈራ ይገባል። ለቀልብህ ሞት ናቸው። እነሱ ማን ናቸው? እነዚህ ካፊሮች ናቸው፣ ባለጌዎች ናቸው፣ ሙጅሪሞች ናቸው፣ ወደ ቢድዓ የሚጣሩ ሰዎች ናቸው። ካገኙ አንበሳ ሳይራራ እንደሚጎርስህ እነሱ ልብህን ይጎርሱታል። ፊስቅን፣ ብልግናን፣ ድርቅናን፣ አላህን ማስቆጣትን ያስተምሩሃል፣ ያወርሱሃል። ኢማም አሕመድ ረሒመሁላህ ተዓላ ካፍር ሲያዩ አይናቸውን ጨፍነው ነበር የሚያልፉት የሚያሳልፉት ተብሎ ሰሚዕተ ያ አብዱላህ አልኢማም አሕመድ ኢማም አህሊ ሱና ወልጀማዓ ካፍርን ካዩ ከገጠማቸው ጋር አይናቸውን ጨፍነው ነበር የሚያሳልፉት ወይም የሚያልፉት። ለምንድን ነው እርሶ ይሄ የሚያደርጉት ሲሏቸው ካፍርን ማየት ልብ ያሳምማል፣ ልብ ይገድላል ይሉ ነው። ካፍርን ማየት ልብ ያሳምማል፣ በል ልብ ይገድላል ይሉ ነው። አላህ ይመስገን።